ሰላም ቤተሰቦች፣ ዛሬ ሁላችንንም እያነጋገረ ስላለው የሩታ እርግዝና ጉዳይ ከወትሮ የተለየ እይታ ይዘን መጥተናል። ብዙዎች ሩታን ሲወቅሱና ሲያጣልሉ ቢታዩ፣ እውነታውን ግን በረጋ መንፈስ መመልከት ያስፈልጋል። አንዲት ሴት በክብሯና በሕይወቷ እንዲህ ያለ ከባድ ነገር ስትናገር ዝም ብሎ ውሸት ነው ብሎ ማለፍ ይቻላል? ዛሬ የሩታን መከራና የአብርሽን ክህደት በዝርዝር እንመለከታለን። ወደ ዋናው ታሪክ ስንገባ ሩታ በቪዲዮው ላይ የታየችበት መንገድ በጣም ልብ የሚነካ ነበር። አንዲት ሴት ያላደረገችውን ነገር አድርጌያለሁ ብላ በሚዲያ ስትናገር ምን የምታጠርፈው ነገር አለ? በተለይ ደግሞ ሐኪም ቤት ሄደን አሁኑኑ እናረጋግጥ ብላ ስትጋብዝ ይህ በራሱ የእውነትነቷ ትልቅ ማረጋገጫ ነው። ሩታ መጠጥ ጠጥታ ስለነበር አታስታውስም ስትል አብርሽን ለማዳን እንጂ እሱን ለመወንጀል አልነበረም። እውነታውን ግን አብርሽ አላውቅም በሚል ክህደት ሊሸፍነው እየሞከረ ነው። ሩታ ግን በመቶ እርግጠኛ ሆና ስትከራከር ስናያት የሚሰማት ህመምና የበደል ስሜት እውነት መሆኑን ያሳብቃል። አብርሽ በዚህ ቪዲዮ ላይ የወሰደው አቋም ብዙዎችን አስገርመዋል። በራሴ ስለምተማመን ምርመራ አላደርግም የሚለው ምክንያት ጭራሽ የሚያሳምን አይደለም። አንድ ሰው ንጹህ ከሆነ ምርመራ አድርጎ እውነቱን አውጥቶ ለምን ራሱን ነፃ ያወጣም? የአብርሽ ምርመራን መሸሽ ለብዙዎቻችን ጥያቄ ፈጥሯት። ሩታን ወረቀት ይዘሽ ነይ እያለ ብቻዋን የሚተዋት ኃላፊነትን ለመሸሽና ነገሩን ለማድበስበስ የሚደረግ ጥረት ይመስላል። ሩታ ግን የደረሰባትን ጫና ተቋቁማ እውነቱን ለመናገር መቆሟ ትልቅ ብርታት ነው። ሩታ ለሄርሜላ የምትናገረው ንግግር ብዙዎች እንደሚሉት ሴራ ሳይሆን እንደ አንዲት ሴት ለሌላኛዋ ሴት የምታሳየው ቅንነት ነው። ሄርሜላም ነገሩን በጥርጣሬ እንድታየው ያደረጋት የሩታ ንግግር ሳይሆን የአብርሽ መሸሽና ግልጽ አለመሆኑ ነው። ሩታ እኔ ላንቺ አዝኜልሽ ነው ስትል ሄርሜላም እንደሷ ተጎጂ እንዳትሆን መጠንቀቋን ያሳያል። አንዲት ነፍሰ ጡር ሴት በዚህ ደረጃ ተቃውሞና ስድብ እየደረሰባት እውነቱን ለመናገር መገፋቷ በውስጧ ያለውን እውነት ጥንካሬ ያሳያል። አሁን ሩታ ብቻዋን እንድትሆን ተፈርዶባታል። ነገር ግን እርግዝና ሊደበቅ የሚችል ነገር አይደለም። ሩታ የሕክምና ማስረጃውን ይዛ ስትመጣ አብርሽ የሚገባበት ከዳዳ አይኖረውም። ያኔ ሩታን ሲሰድቧትና ሲያጣልሏት የነበሩ ሁሉ ይጸጸታሉ። የሩታ መከራና የብዙዎች ጫና ቢበዛባቸው እውነት አንድ ቀን አሸንፋ ትወጣለች። አብርሽ ዛሬ ክዶ ሊያመልጥ ቢችልም ነገ ግን የታሪክና የህልውና ተጠያቂ መሆኑ አይቀርም። ቤተሰቦች እውነትን ከምንም በላይ እናስቀድማለን። ሩታ የደረሰባትን በደል በዝምታ ከማየት ይልቅ ነገሩን በጥልቀት መረዳት ያስፈልጋል። እናንተስ የሩታ እውነት ይታያችኋል? አብርሽ ምርመራን መሸሹ ምን ያሳያል? ሐሳባችሁን በኮሜንት አጋሩኝ። ሩታን የምትደግፉ ላይክ በማድረግ አሳዩን። እውነቱ እስኪወጣ ድረስ አብረን እንከታተላለን። በቀጣይ ቪዲዮ እስክንገናኝ ቻው።